እኔን ስትሰሙ እናንተን በጣም ልደብራችሁ ላይ ይችላል። ይቅርታ አድርጉልኝ። እውነታ ስለሆነ ነው። እንግዲህ ተቀበሉት፣ ይጠቅማችኋል። ቪዲዮ ሊረዝምም ይችላል። በትዕግስት ስሙት። ይሄን ቪዲዮ ላይክ፣ ኮሜንት፣ ፋቮራይት እንዲሁም ሼር እያደረጋችሁ ጀምሩት። እታች ስር እዚህ በኩል ሜንሽን ያደረኩት የዩቲዩብ ቻናል አለኝ። እሱን ፕሊዝ ሰብስክራይብ ገብታችሁ ምንም እኮ አያስከፍልም። ስትነኩት ሊንኳን ስትነኩት ወይም ፕሮፋይሌ ላይ ባዮ ላይ አስቀምጫለሁ። ስትነኩት ወደ ዩቲዩብ ይወስዳችኋል። ከዛ የኔ ፕሮፋይል ፎቶ ይመጣል። ከታች በኩል ሰብስክራይብ የምትለዋለች። ሰብስክራይብ የምትለዋን ነካ አንዴ ነካ ማድረግ ብቻ ነው ከእናንተ የሚጠበቀው፣ ሌላ ነገር አይደለም። ታሪክ ነው የምነግራችሁ። ይሄ ምንድነው? በጣም እኔ የተሸወድኩበት በላይፌ የከሰርኩበት ነገር ነው። እናንተን ሊጠቅም ይችላል። ስሙት። ምንድነው 2012 አካባቢ ነው። አንደኛ ዓመት ኮሌጅ ተማሪ ነበርና በጣም ወደው ጀለሴ ነበረኝ። ከዛ ፍሬዋ ላይ ወይ ያልኩኝ ዩቲዩብ እንጀምራለን ባለው ኮንዲሽን ከሱ በላይ በጣም እኔ በቃ ምን ልበላችሁ በጣም የሆነ አለ እንቅስቃሴ ምናምን አሪፍ የተባልኩኝ እኔ ነበርኩኝ። ግን እሱ ዩቲዩብ እንጀምር ስል ተው ዩቲዩብ ፕላትፎርም ምናምን ባሉት የዱርዬ ነው አልኩኝ። በዚህ አጋጣሚ ሰዎች እዚህ ቲክታክ ላይ ምናምን ላይ የሚታዩት ሰዎች አንዳንድ ብሎጎችን የተለያዩ ነገሮች ውሎ እንዲህ ነበር የሚሉትን እንደ ፋራ ምናምን አድርጓቸው ያዩቸዋል። አይደለም የምር በቃ ከሱ በላይ አራዳ የለም። የምሬ ነው የምላችሁ፣ ከሱ በላይ አራዳ የለም። በአሁኑ ታይም ዩቲዩብ የሚሰሩት ልጆች ቲክታክ የሚሰሩት በጣም አሪፍ የተባለ ኮንቴንቶችን የሚሰሩት ልጆች የተሻለ ህይወት እየኖሩ ነው። ማንንም ልመና አልወጡም። አይታችሁት ከሆነ በጣም አሪፍ መኪና ይነዳል፣ አሪፍ ቤት ነው። ዱባይ እንኳን ዱባይ በሳምንት 3 ተመላልሶ እንጆይ ያደርጋል። እና ይሄ ልጅ በአጋጣሚ ኮሮና ከመግባቱ በፊት ነበረ መከረኝ። ፍሬው ዩቲዩብን ጀመረ። እንደዚህ ነው አሰራሩ፣ እንደዚህ ነው። ከዛ ዩቲዩብ የድሩዬ ነው። እኛ ለትምህርት መተናል። አላማችን ትምህርት ብቻ ነው። የሌለ ሳክስ ድቤ መጣን በቃ ልጁ ከዛ ጀመረ እና ያኔ ዩቲዩብ እንደዚህ አልተጋነነም። በትንሹ የሚሰራቸውን እረፍት ምናምን እሁድ ቅዳሜ ምናምን እረፍት ላይ ብሎግ ምናምን ይሰራል። ብሎግ ሲባል አንዳንድ ነገሮች ሲልም ከሆነ አርት ያደርግና ስቴፕ 1 ስቴፕ 2 ስቴፕ 3 እያለ በዩቲዩብ ይለቃል። ወዳጄ ከ3 ቀን በኋላ ለኔ ሜንሽን ያደርግልኝ ቪዲዮ የራሱን ላይፍ አየሁኝና እግዚአብሔርን ደበረኝ። የሌለ ነው ያኔ ዱርዬ ምናምን ብዬ እሱን የሰደብኩት እኔ ጫዋ የሆንኩት ዛሬ እሱ የሚኖረውን ላይፍ አይቼ ለካ ያኔ ዱርዬው የሌለ በቃ ሰው እኔ እንደሆንኩኝ ዛሬ ገመትኩኝ። ምንድነው እንደዛ እያደረገ 2015 አካባቢ ነው ግቢ ጨርሰን ግራጁዌት አድርገን ስንወጣ ሞኔታይዝ አድርጎ የራሱን የዩቲዩብ ቻናሉን ሞኔታይዝ አድርጎ እሱ ገንዘብ መስራት ጀምሮ ከዛም አልበቃ ስል ብሎጎችን ምናምን በመስራት አሁን ዱባይ ላይ ኑሮ ጀምሮ ኑሮ ብቻ አይደለም አሁን አንዳንድ ብሎግ ለምሳሌ ድራይቨር ምናምን የሚፈለግበት ታይም እነሱን ማስታወቂያ ፕሮሞት እያደረገ በብዙ ሺህ ብሮች እያገኘ ነው ያለው። ከዛ በመጨረሻ ላይ ምን እንዳለኝ ታውቃለህ? ፍሬው አለ ወይ አለ ይሄን ስታይ ሊጸጸት ይችላል፣ ሊደብር ብላ ይችላል። ያኔ እንጀምር ስል እምቢ ያልከው ለበጎ ይሁንና አሁን ጀምር፣ ጊዜው አልሄድም ገና ነው፣ አሁን ዩቲዩብ ጀምር ስል እሺ አልኩኝ። የአገሬ ሰው ስተርት እንዲህ ይላል፣ ሀሊትሰይ ኩንዲስድ ግን አቦኝና አጣባይታ ያለ ከወደቀ በኋላ እኮ ነው አሰው እንተው ገሊ አቦሄ ወደ ዶማ ወይታ እከለ ዶማ ወደ ዶማ ይታ ጎፓ መጨረሻም ነቢራ ከሳድ ዳታ ሸማድ ስልክ ታማን ቸርሾ አላተምሻ ኡብራን ሸሜደ ስልክ ጋሊ ባይና ገካና አይፒያና ቆቀውታ ቲክታክ አሰው ኡኪቻ ኡካደ ላይክ ዳድ ሼር ዳድ ፎሎ ዳድ አሰው ኡኪቻ ኡካደ መጨረሻኒ አቦይ ወደ ዶማ ይታ ጎፕ ጊዜ ዴሽን ዶ ሀበሹ ታናች ጸጸተታል። በጣም እኔን ጸጽቶኛል ጌታ የልጁን ላይፍ ሳይ ምንድነው ምን እየሆንኩኝ ነው? ማን ነው ያለው? ማህበራዊ ሚዲያ የዱርዬ ነው።
የባለጌ ነው ያለ ማን ነው? የባለጌ ብቻ አይደለም የጨዋም ሰው ጭምር ነው። ማህበራዊ ሚዲያ ለእውነታ ነገር ከተጠቀምክ ማለት ላይፍን ትቀይርበታለህ። በተወደደ ዳታ እግዚአብሔርን በተወደደ ዳታ በተወደደ ስልክ እድሜን እየፈጀ ለሰው እንጀራ እየጋገርክ መኖር እስከ መቼ ነው? ግደኔ በቃ ነው የሄደ ዘመኔ ግዴ ቲክቶክ ዶም ተወረ ዶም ቦክ ሄ ባለጌዋ ሄዋን ክሌና ዳናሴ ሄዋን ያኒ እንደዚህ ይሆናል። በአጠቃላይ ለማለት የፈለግኩት ገንዘብ አውጥተን ነው አይደል ቲክታክ የምናየው? ጊዜ አባክነን ነው አይደል የምናየው? ወይ አሪፍ ቻናል በመክፈት እኛም እየሰራን ገንዘብ የሚያስገኘውን ቻናል ከፍተን እየሰራን እንቀጥልበት። ወይ እናቁም በቃ አይጠቅምም። ምን ያደርጋል? ስልክን አተን ገንዘብ አተን ጊዜን አተን ቁጭ ብለን ለሰው እንጀራ እየጋገረን እስከ መቼ? በቃ ይበቃናል። እኔ አሁን በቃኝ። የምሬ ነው የምላችሁ። ቻናሉን ከፍቻለሁ። በዛ ቻናሉ መልፋት ነው። ይሳካልኛል። በቃ 100% እኔ እርግጠኛ ነኝ። ከሆነ ጊዜ በኋላ ሞኔታይዝ አድርጌ ተሳክቶልኝ ጌታን እመጣለሁ። ይሳካልኛል አምናለሁ። እንደዛ ብለን በቁርጠኝነት እንጀምር። የሚፈለገው ምንድን ነው? ክራይቴሪያዎች አሉ። እነዛን ክራይቴሪያ እኮ ማሟላት እንችላለን። 1000 ሰብስክራይበር እና 4000 ሰዓት እይታ በቃ እቺ ብቻ ነች። የሀገሬ ልጆች እኛ ፕሮሞትን ለመስራት ብፈልግ በቃ በጣም ብዙ ያልተሰራ ስራዎች አሉ። እዚህ ያልተሰራ ስራዎች አሉ። ምን እንስራ? ሞልቷል፣ ስራው ሞልቷል። ክሬቲቭ የሆነ አይደም በመፍጠር በቃ አንዳንድ ኮንቴንቶችን በመስራት ከ4000 አይደለም ከ10000 ሰዓት በላይ መታየት ይቻላል። እና 1000 ሰብስክራይበር ምን አለች? እኔ ማንቃቸው ብዙ እዚህ በሚሊዮን እየታያል። 4 ሚሊዮን ቲክታክ ላይ ታየ ልጅ አለ። አሁን ያውቃለሁ። ገንዘብ አግኝቶን አላገኘም፣ ምንም አላገኘም። አሁን በቃ እኔ እኮ ባህር ወጥቻለሁ። እስኪ ባህር ወጣበት 300,000 ሰው አየ፣ 500,000 ሰው አየ። ገንዘብ ሰርቷል? አልሰራም። ምንም ድንቡሎም አልሰራም። ስለዚህ ምን ማድረግ አለብን? መሆን መስራት ማየት ካልቀረ ጽድት ያለውን ሰርተን እንይበት። እኛም ገንዘባችን ጊዜያችን ባናባክን በባዶ ቦታ ባናባክን ይሻላል። እንዴት ነው የሚከፈተው? አከፋፈቱን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ዩቲዩብ ላይ ዩቲዩብ አካውንት እንዴት ነው የሚከፈተው ብላችሁ ጠይቁት። ብዙ ስለ ዩቲዩብ አከፋፈት አለ፣ ሞልቷል። አይ እዚህ ቲክታክ ላይ ማየት ፈልጋለሁ የምትሉት ከሆነ ኮሜንት ሴክሽን ላይ ጻፉት፣ ችግር የለም። ስድብ እየጻፍን አይደለ እንዴ? ኮሜንት ሴክሽን ላይ ገብተን የተለያየ ማይሆን ነገሮችን እያደረግን አይደለ እንዴ? አስተምረኝ ብሉ። ጊዜ ያለ ሰው የምችለውን ያክል ያስረዳል። እኔ የምችለውን ያክል አስረዳቸዋለሁ። እኔ እንትን ካልኩኝ ደግሞ ሜንሽን አደርጋቸዋለሁ፣ ቪዲዮ ሼር አደርጋቸዋለሁ። እንተባበራለን፣ እንጀምር፣ በጊዜ እንጀምር። ኋላ መጨረሻው ትርፉ ቁጭት ነው። እና አንዳንድ ሰዎች ማህበራዊ ሚዲያ እንትን ለመስራት ለኔ ጊዜ የለም ይላል፣ ወይ ከኔ ስራ ጋር አይሄድም ይላል። ማይሄድበት ስራ ዘርፍ የለም። ዩቲዩብ ጋራጅ ነው የምትሰራው፣ አራሽ ገበሬ ነህ፣ አርብቶ አደር ነህ፣ ግብርና ነህ፣ አስተማሪ ነህ፣ ሰባኪ ነህ፣ የትኛውም ካቴጎሪ ውስጥ መስራት ትችላለህ። የሚያቅጥም አንዳች ነገር የለም። የምሬ ነው የምላችሁ። አሁን እዩት፣ ጋራጅ እና ወጥተይ አንድ ጋራጅ ላይ የሚሰራ ሰውዬ ማለት ነው። ይሄ ችግር አለበት፣ ይሄ ነው፣ ይሄ በዚህ ቃላት መፍታት እንችላለን። ችግሩ ይሄ ነው፣ ችግሩ ይሄ ነው። ይሄንን በመጠቀም ምናምን ላይ ትለቃለህ። በቃ አለቀ። ፈርኒቸር ስራ እንደዚህ ፕሮሞት የራስን ስራዎችን ፕሮሞትን በማድረግ እኮ ትችላለህ። ምንም የሚከብደው ነገር የለም። እና ጀምሩት። ኳስ እንደዚህ ተንታኝ አሁን በጣም እኔ ማውቃቸው ኳስ በጣም የተነጡ ልጆች በዚህ ፕሪሚየር ሊግ ሳምንት እንደዚህ ጨዋታ ይሆናል፣ እንደዚህ ይጠባበቃል፣ እንደዚህ በቃ አለቀ። ቁጭ ብለህ ማውራት ብቻ ነው። ከዛ ትለቃለህ፣ ሰው ያያል፣ በእይታ ልክ ይከፍልላል። ስለዚህ ምንድነው ጊዜን አናባክን። ማህበራዊ ሚዲያ ለበጎ ነገር እንጠቃቀም። ራሳችንም ሌሎችን ድርጅቶችን በፕሮሞት በማድረግ እንጠቃቀም። ወዳችኋለሁ። ቪዲዮን ላይክ፣ ሰብስክራይብ፣ ሼር በማድረግ እባካችሁ ሰብስክራይብ ከየትኛውም በላይ በዚህ ለእኔ የሚያስፈልገው ሰብስክራይብ ብቻ ነው።